እኔ አላዘዝኩም ታዞልሽ ነው ቢ ችግር የለውም ቢ ቢ እኔ ያለልሽ ችግር የለውም ሂሳብ እኔ አይደለም የላ አገር ሰላም እናንተ ግን ማታቁት ሰው ምናምን እንዲጋብዛችሁ ትበላላችሁ እኔ በበኩሌ አልበላም ጭራሽ ምን ተማምኜ ነው በላው ቆይ ከባድ ነው ብቻ እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን እናስቀምጡ የምር ግን ጆሮዋ አይታይም ጭራሽ አላት ይሁን ጆሮዬ አለ ያው አለኝ ጆሮ የሌለ ሆኖ ጆሮ ይደላው አለ እንዴ ኮሜንትና አንብብ እስቲ ምን ይላል 3 ሜትር ገባ ብሎ ወደ ውስጥ አራ የፈጣሪ ስራ ነው የታው በኮሪደር ምክንያት ፈርሶ ነው በውበትሽ አትመኪ ሲልድ መስሎት ነው የምር ግን 50 ሳንቲም ላይ ያለች ልጅ አትመስልም የሆነ ሚኒስትሪ ስትፈተኝ እንዴት ነው ፎቶ የተነሳሽ ጆሮ ያለው ስለሚባል ማለት ነው ወይ ጊዜ ጸጉር ነበር የሚገባው ጆሮም ጀመረ እነተም እኔ ጸጉር ሲገባ ነው ማቀው የኔ ጸጉር ገብቷል ማን ገብቷል አልቋል ገብቷል ሲያ አሁን ግን ጆሮ ጀምሯል እኔ እቺ ልጅ በጣም ነው የምትመስለው በነገራችን ይሄን የገዛው ተሙካን ትራንስ ለማድረግ ነው አሻንጉሊት መስላታለሁ የሙካን ቀልብ እሳልባለ አሻንጉሊቶች አምጥቻለሁ እንድመሳሰል ማለት ነው ምንድነው ወገን አረ ምንድነው ወይ እናንተ ጥሯት አትመጣም 2000 years later ቆየች እናት ያው ማለት ነው ምንድነው ቦለኮልሽ አዲስ አበባ ሙቲ ማነው አዲስ አበባ አትንቀሳቀስ እንደም ግራ ገብቷታል ሴትይቱ አንቺ ማነው እዚህ አምጥቶ እነዚህ የኮለኮለው ያሸንጉሊት ቤት አደረገችው እኮ ቤቱን ግን እናንተ ብትሆኑ ምን ታደርጉ ነበር የምር አሻንጉሊቷ እንዲህ ስትንቀሳቀስ ምንድነው የምታደርጉት በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዴ ምንድነው ወይኔ ነይሽ ሙካ ወለል ላይ እኔ እንዳታነጋግሪ ዘንዛላ እኔ ላትበኝ ደግሞ እንዳይጻፍ ምንሽ መታዛው ልጅ ውስጥ ገብተሽ ምንድነው የምታባብኝ እኔ እንደዚህ ማን እንደኔ ማን እንደምሪንዳ እገርፍሻለሁ ሁለተኛ እንደዚህ ብታረጊ ነግሬሻለሁ እውነቱን ተናገሪ እኔ አንቺ ፍቅረኛ ሞሽ አይደለም እኔ
ሰላም ፋሚሊ እንዴት ነው? እስቲ በመጀመሪያ ምንም ቪዲዮ ከመጀመሪያ በፊት ይሄንን ቪዲዮ ተመልከቱት። በጣም ይቅርታ እኔ ላደርግ አልችልም። ኦኬ እሺ። የተፈጠረው ምንድነው? አባይ ቲቪ ላይ ቀርበን ነበርና የጋብቻ ጥያቄ ተንበርክኮ አቅርቦልኝ ነበርና ተቀበልኩት። ምክንያቱም ምንም ያክል ፍቅረኛ ብንሆን ምንም ያክል ብዙ ጊዜ ብንቆይም ግን እዛም ያክል ሚዲያ ላይ እኔ ገና ለጋብቻ አልደረስኩምና እንዴት ምን ብዬ ልቀበለው ማለት የማይሆን ነገር ነው። ሲቀጥል ደግሞ አሁን ላይ በጣም ቪዲዮ ፖስት እያደረገ ነው። የእሱን አካውንት ገብታችሁ ብታዩትና የእሱን አካውንት ገብታችሁ ብታዩት በጣም ብዙ ቪዲዮ ፖስት እያደረገ ነው። የኔና የእሱን ፎቶ ቪዲዮ ብዙ ነገር በቃ ከዚህ በፊት የነበረንን ቪዲዮዎች ምናምን ፖስት እያደረገ ነው እና ይህን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለእሱ አድርሱልኝ እና በቃ ተው ይህን ነገርህን አቁም። እኔ እናንተ ጉዳችን በቃ ነገራችንን ማንም ሰው አይበቅብን። እናንተ እንበቃለን ማለት ብታወራኝ አወራካለሁ፣ ሞክረሃል፣ አውቃለሁ። ከዚህ በፊት ብዙ ጊዜ ደውለሃል፣ ብዙ ሰው ልከሃል። ግን አሁን ደግሞ በቃ ላወራ ፈቃደኛ ነኝ። እዚህ ቀጥል ደግሞ ይህንን ቪዲዮ ተመልከቱት እውነቱን ተናገሪ። እኔ ናቸው ፍቅረኛ ሞሽን እና እንደምታዩት ነው በቃ ሁሉም ነገር እና በዛ ልክ ማለት አንድም ቀን እጁን ያነሳብኛል ብዬ አስቤ አላውቅም ነበርና በጣም ነበር የመታኝ እዚህ ጋር እና በቃ ምንም ማለት አልፈልግም። ማለት እኔ እዚህ ጋር በእኔ በኩል ሆናችሁ ብታዩት ሁሉንም ነገር መፍረድ አይከብዳል። ብዙ ሰው ለመፍረድ ይሞክራል፣ ግን በቃ ነገሩን ሁሉንም ነገር መመልከት አለባችሁ በቅድሚያ። ማለት ጥፋተኛ በሆን ራሱ እንዲህ ነው ማለት ሴት የሆነ በተለይ በጣም ሊረዳኝ ይችላል ቤተሰብ ምን ያህል ከባድ እንደሆነ እና ከቻልክ ቪዲዮ ፖስት ማድረግን አቁም። ሲቀጥል ደግሞ እና በቃ